አገር እንዳይረጋጋ የማድረግ ፍላጎት ሃይማኖት ከሆነ የሚሰራው በሃይማኖት ብሔር ከሆነ የሚሰራው በብሔር ነገ በሌላም ነገር ሊመጡ ይችላሉ ለዚህ ነው አይናችንን ከኳሱ ዋናው ዓላማ ይሄ ሀገር ተተራምሶ ወደ ተረጋጋ ዲሞክራሲያዊ ስርዓት እንዳይሄድ ማድረግ ነው ያንን መከላከል ነው የሃይማኖት አባቶች ላንተናም በሰጡት መግለጫ ግልጽ አድርገዋል በእንዲህ አይነት ነገር ውስጥ በምንም አይነት እንደማይገቡ ፖለቲካንና ሃይማኖትን ለማነካካት መሞከር ምን ያህል መጥፎ እንደሆነ በግልጽ ተናግረዋል የኛም አቋም ሁሌም መንግስት ከሃይማኖት ተቋማት ፖለቲካ ከሃይማኖት እንትኖች መውጣት አለበት ምንለው ለዚህ ስሱ የሆኑ ስሜቶች ናቸው ነኝ በአጥፊዎች ላይ የሚወሰደው እርምጃ ፈጽሞ ከፖለቲካው ወገንተኝነት የጸጥታ ኃይሉን ህዝባዊ ወገንተኝነት ባረጋገጠ መልኩ እንዲሆንና መበቃቀያ እንዳይሆን ጥንቃቄ እንዲደረግ የሀገር መረጋጋትና ሰላም እንዲሁም ከቀጣዩ ሀገራዊ ምርጫ ጋር ተያይዞ ባሉ አንገብጋቢ ጉዳዮች ላይ ሁሉንም ባለድርሻ አካላት ያሳተፈ ውይይት በፍጥነት መጀመር እንዳለበት እናምናለን አስተማሪ የሆነ እርምጃ መወሰድ እንዳለበት እናምናለን ከዚህ በፊት በሻሸመኔ በባህር ዳር በሐዋሳ በሌሎችም ቦታዎች የነበሩ ክስተቶች ላይ አስተማሪ እርምጃ ባለመወሰዱ ነው ምንም አልሆንም በሚል ስርዓት አልበኞች ይሄን የሚያደርጉ ይለምነት አለ ስለዚህ አስተማሪ የሆነ እርምጃ በህጋዊ መንገድ መወሰድ እንዳለበት እናምናለን ይሄን መንግስት ሆን ብሎ ደካማና የማይችል ለማድረግ የሚደረግ እንቅስቃሴ በምንም አይነት ለዛ ወጥመድ ውስጥ መግባት የለብን ያለን እድል ይሄ ነው ይሄ መንግስት ዲሞክራሲያዊ ስርዓት ለማምጣት ያለውን ፍላጎት ያሳየ ነው ድክመቶች የሉበትም ማለት አይደለም ብዙ ድክመቶች አሉበት በጋራ ከመንግስትም ጋር ሆነን ከመንግስት ጋር ብቻ አይደለም በአጠቃላይ ህብረተሰቡ እንዲህ አይነት ነገርን አልቀበልም ብሎ የጀመርነውን ወደ ዲሞክራሲያዊ ስርዓት የሚደረግ እንቅስቃሴ ዳርና ድርስ ነው በተለያዩ አካባቢዎች የሚሆኑ ሁኔታዎች ህዝቡን ወደ ደመነፍሳዊ መደራጀትና ራስን መከላከል እየመሩት ነው ያሉ ይሄ ደግሞ ወደ መጠፋፋት ይወስደናል ይሄንን በህጋዊ መንገድ ባሉ አደረጃጀቶች ከበር በመስጠት ነው ማስተካከል የምንችለው የኢትዮጵያን ህዝብ በጣም የምንጠይቀውና የምለምነው በእንዲህ አይነት ማሳሳቻ ተሳስቶ እርስ በርስ በሚደረግ ግጭት ያንን ለዝንተ ዓለም የታገለለትን ብዙ ልጆቹን የገበረለትን እውነተኛ ዲሞክራሲያዊ ስርዓት የማምጣት ሂደት በምንም አይነት በተለይ በእልህ በግፊት በጊዜያዊ በደመነፍስ እንቅስቃሴ ተነስቶ ወደዛ ውስጥ እንዳይገባ ነው መጠየቅ ምንፈልገው በነገራችን ላይ የተፈናቀሉ ወገኖች የሁላችንም ወገኖች ናቸው የተለየ ወገን የላቸው የተለየ ወገንተኝነት ከመጣ የኛ ወገን እኛና እነሱ መባባል ከጀመር አልቋል ነገር ስለዚህ የተፈናቀሉት የኛ የሁላችንም ወገኖች ናቸው ማቋቋም ላይ እኩል ነው መስራት ያለበት